ሰላም ጋይዝ እንዴት ናችሁ? ወይ አለው በድጋሚ አዚዛ ከች ብላለች። ያ ለንደን ብሪጅ ነበርኩ ትናንትና ይባልም ዛሬ ነበርኩ። ቲዮልቭ ላይ ከቲዮል በፊትም ነበርኩ እና ሆነስሊ ለመቅረጽ አልተመቸኝም ነበር። ወጥቼ አይሆፕ ወጥቼ ብቀርጽ ደስ ይለኝ ነበረ። በቃሌ መሰረት ብገኝ ደስ ይለኝ ነበር፣ ግን መኪና ውስጥ ነበር የቀረጽኩት እና ድባቡ አም ሶሪ። በዚህ አጋጣሚ ኔክስት ታይም በሌላ ቪዲዮ ሄጄ በደንብ አድርጌ ቀርጽላችኋለሁ። ግን እንደዚህ መስል ነበር ድባቡ። በጣም ነው በቃ ደስ የሚለው። ሽብርቅርቅ ብሎ ነበር ለንደን ብሪጅ ይህን ይመስላል። ላስት ይር እዚህ 2025 ላስት ይር እዚህ ነበር ያከበርኩት። እዚህ ነበረ ፋይሩ ሲተኮስ ምናምን በቃ ደስ የሚል ነበር ድባቡ ምናምን እና ቆንጆ ነበር። በጣም ነበር የሚያምረው እና ወጥቼ ያልቀረጽኩበት ምክንያት በጣም ፍሪዝ ስለነበር መውጣት አልቻልኩም ነበር እና በጣም ነበር የሚወርደው እና አልወጣሁም እና መንገድ ላይ ነው እየሄድን ነበር እና ይሄ ለንደን ብሪጅ አካባቢ ነው። ይሄ የሚያውቀው ሰው ይኖራል ይሄን አካባቢ። በጣም ደስ የሚለው በቃ ትናንትና ደግሞ በጣም ሰው ነበር፣ በጣም ብዙ ሰው ነበረ እና ወደዛ እየሄድን ነው። በጣም ደግሞ ስለነበር በዛ ላይ ደግሞ ጫጫታ ምናምን ስለነበር ብዙም ለመቅረጽም ለማውራትም አልተመቸኝም ምናምን፣ ለዛ ነው። እና ለንደን አታምሩም ጋይስ? በዚህ አጋጣሚ በጣም ነው የምታምረው ለንደን። አይ ዶንት ኖ ለንደን አይዩት ከሩቅ እዚህ ጋር ማለት ሲቀርጸው በጣም ጓጉቼ ነበር በቃ ለመድረስ ማለት ነው። እና ደግሞ እነዚህ ፊት ለፊት የምታያቸው ላይክ ባይክ ናቸው እና 3 እግር ነው ምናምን ነገር ነው ያላቸው እና በጣም ነው የሚያምሩ ጋይስ። ይሄ ሃፒ ኒው ይር